ሁለት ቃል ነው ቨርሰስ አርጌ ከተለያየ ቦታ ነህምያ መጽሐፍን ነው ማካፈላችሁ። ነህምያ ከ1 እስከ 12 ያለው ክብር ለጌታ ይሁን። ለምትጽፉ መሪ ጥቅሳችን ነህምያ 1:3 ከነህምያ 12:43 ሁላችንም አንድ እንቁምና ብዙ ሰዓት ስለማስቀምጣችሁ እኔም ከላይ ከፍ አርጌ ከሁለት ግማሽ ላይ ላንብበው በጌታ በኢየሱስ ስም። እኔም የዳኑትን ከምርኮ የተረፉትን የአይሁድን ነገር የኢየሩሳሌምንም ነገር ጠየቅኳቸው። እነርሱም በዚያ ስፍራ ያሉ ከምርኮ የተረፉ ቅሬታዎች በታላቅ መከራና ስድብ አሉ። የኢየሩሳሌም ቅጥር ፈርሷል፣ በሮቿም በእሳት ተቃጥለዋል አሉኝ። ልድገመው። እኔም የዳኑትን ከምርኮ የተረፉትን የአይሁድን ነገር የኢየሩሳሌምንም ነገር ጠየቅኳቸው። ሁለት ነገር፣ የአይሁድን ነገር የኢየሩሳሌምን ነገር ጠየቅኳቸው። እነርሱም በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች በታላቅ መከራና ስድብ አሉ። ምኖቹ? አይሁዶቹ። የኢየሩሳሌምም ቅጥር ፈርሷል፣ በሮቿም በእሳት ተቃጥለዋል አሉኝ ይልና 43 እግዚአብሔርም በታላቅ ደስታ ደስ አሰኝቷቸዋልና በዚያም ቀን ትልቅ መስዋዕት አቀረቡ፣ ደስም አላቸው። ሴቶችና ልጆችም ደግሞ ደስ አላቸው። የኢየሩሳሌም ደስታ ከሩቅ በደንብ አስተውላችሁ ስሙ። እግዚአብሔርም በታላቅ ደስታ ደስ አሰኝቷቸዋልና በዚያን ቀን ትልቅ መስዋዕት አቀረቡ፣ ደስም አላቸው። ሴቶችና ልጆችም ደግሞ ደስ አላቸው። የኢየሩሳሌም ደስታ ከየት? ከሩቅ። መጽሐፍ ቅዱስ ከእዝራ መጽሐፍ ልጀምር። ታያሽ መጽሐፍ ስለሆነ ግን እዝራ መጽሐፍ ምዕራፍ 9 ላይ የተሰማ እጅግ የሚያስደነግጥ ነገር አለ። ውርደት አለ። ከ3 ጀምሬ ላንብብ። ይህንንም ነገር በሰማው ጊዜ ልብሴንና መጎናጸፊያዬን ቀደድኩ፣ የራሴንም የጢሜንም ጠጉር ነጨሁ፣ ደንግጬም ተቀመጥኩ። ስለ ምርኮኞቹ መተላለፍ የእስራኤልም አምላክ ቃል የሚፈሩ ሁሉ ወደ እኔ ተሰበሰቡ። እኔም እስከ ሰርክ መስዋዕት ድረስ ደንግጬ ተቀመጥኩ። በሰርክም መስዋዕት ጊዜ ልብሴንና መጎናጸፊያን እንደተቀደደ ሆኖ ከመዋረዴ ተነሳው። በጉልበቴም ተንበርክኬ ወደ አምላኬ ወደ እግዚአብሔር እጄን ዘረጋው፣ እንዲህም አልኩ፣ አምላኬ ሆይ ኃጢአታችን በራሳችን ላይ በዝቷልና በደላችንም ወደ ሰማይ ከፍ ብሏልና አምላኬ ሆይ ፊቴን ወደ አንተ አነሳ ዘንድ አፍራለሁ፣ እፈራማለሁ። አባቶቻችን ዘመን ጀምረን እስከ ዛሬ ድረስ እጅግ በድለናል። ዛሬም እንደሆነው ስለ ኃጢአታችን እኛና ንጉሳችንን ካህናቶቻችንን ለሰይፍ፣ ለምርኮ፣ ለብዝበዛ፣ ለእፍረት በምድር ነገስታት እጅ ተጣልን። አሁንም ቅሬታ ይተውልን ዘንድ በተቀደሰውም ስፍራችን ካርን ይሰጠን ዘንድ አምላካችን ዓይናችንን ያበራ ዘንድ በባርነት ሳለን ጥቂት የሕይወት መታደስን ይሰጠን ዘንድ ለጥቂት ጊዜ ከአምላካችን ከእግዚአብሔር ሞገስ ተሰጥቶናል። ባሪያዎች ነንና አምላካችን ግን ባርነታችንን አልተወንም። የሕይወት መታደስን ይሰጠን ዘንድ የተፈታውንም እንጠግን ዘንድ በይሁዳና በኢየሩሳሌም ቅጥር ይደረግልን ዘንድ በፋርስ ነገስታት ፊት ምሕረቱን ሰጠን ይላል። እዝራ እዚህ ጋር ሲናገር የሚዘገንን ነገር ነው የተሰማው። የእስራኤል ውርደት አጋጉል አይደለም አሽቆልቁላ የወደቀችው። ነገር ግን እግዚአብሔር ፊት በወደቀ ጊዜ በንስሐ ህዝቡን ይዞ እስራኤልን ይዞ ኢየሩሳሌምን ይዞ በወደቀ ጊዜ ግን እግዚአብሔር የምህረት አምላክ መሆኑን የምታዩት በዚህ ኢየሱስ ለዘላለም ጌታ ነው።
ክብር ለጌታ ይሁን። ስለዚህ የሕይወት መታደስን ሰጠን ይላል። የሕይወት መታደስን ይሰጠን ዘንድ ለአምላካችን ቤት እንድንሰራ ዘንድ የተፈታውንም እንጠግን ዘንድ በይሁዳና በኢየሩሳሌም ቅጥር ይደረግል ዘንድ በፋርስ ነገሥታት ፊት ምኑን ሰጠን? ምህረቱን ሰጠን። ሄደን የእግዚአብሔርን ቤት የእግዚአብሔርን ሕዝብ ወደ ነበረው ክብሩ፣ ወደ ነበረው መልክ፣ ወደ ነበረው ሞገስ እንድንመልስ በፋርስ ነገሥታት ፊት ምን ሰጠን ይላል? ሞገስን ሰጠን ይላል። ክብር ለጌታ ይሁን። ኢየሱስ ለዘላለም ጌታ ነው። ይሄንን ስንጨርስ እግዚአብሔር ታላቅን ደስታ በሕይወታችን ያደርጋል። ጸሎትሽን ሰምቶታል። እግዚአብሔር ጸሎትህን ሰምቶታል። ክብር ለጌታ ይሁን። ታላቅ የሆነ የመንፈስ ቅዱስ መነቃቃት በዚህ ቤተ ክርስቲያን ላይ ይሆናል። ኢየሱስ ለዘላለም ጌታ ነው። ክብር ለጌታ ይሁን። አንዳንዶቻችን የማንጠብቀው ነገር ሕይወታችንን ይገናኘዋል። ኢየሱስ ለዘላለም ጌታ ነው። ክብር ለጌታ ይሁን። እዚህ ጋር ስታዩት ነህምያ መጽሐፍ ከአንድ ጀምሮ ስታነቡት ይሄ ሰው በንጉስ አርጤክስ ዘመን የነበረ በንጉስ ምርኮኛ የሆነ አይሁድ የሆነ ነገር ግን በዛ በምርኮ ዘመን ውስጥ በቤተ መንግስት ለንጉሱ የመጠጥ አሳላፊ ሆኖ ይሰራ እንደነበረ ይናገራል። መጨረሻው አንድ ላይ ስታሳልፍ ለንጉሱም ጠጅ አሳላፊ ነበርኩ ይላል። እና ይሄ ሰው በነበረበት በሰላም ነገር ወዳጆቹ መጡ። ከምርኮ የተረፉ ቅሬታዎች የነበሩ ወንድሞቹና ቤት ወገኖቹ መጥተው ሊጠይቁት መጡ። ነገር ግን ይዘውለት የመጡት ነገር እጅግ በጣም ሰላም የሚሰጥ አይደለም። እንዲህ ብለው ነገሩኝ ይላል። ከምርኮ የተረፉት ቅሬታ በታላቅ ስድብና መከራ ውስጥ ናቸው። የለም ያ የምታቀው ሞገስ የለም። ያ የምታቀው የእግዚአብሔር አብሮነት የለም። ያ ዝማሬ የለም። ያ በከሽብሸባ የለም። ያ ጸናጽል ድምፅ፣ ያ የከበሮ የመሰንቆ ድምፅ የለም። ያ በደመና የሚገለጠው አምላክ የለም። መቅደስ ፈርሷል። ኢየሩሳሌም ቅጥሯ በተበትኖ አልቋል። ተቃጥሏል። በሮቿ ፈራርሰዋል። ግንቡ የለም። ይህንን በሰማ ጊዜ ነው በታላቅ ለቅሶ በታላቅ ሐዘን በእግዚአብሔር ፊት ወደቁ። የተሐድሶ ትልቁ ነገር ራስን በእግዚአብሔር ፊት ማስገዛት፣ መጸለይ፣ የሌለ ነገር አለ ብሎ ማስመሰል ኃጢአት ነው። ቤተ ክርስቲያን በነበረ ጊዜ የፈለገችውን ስም ልትሰጥ ትችላለች። ከሌለ ግን ምንም ማድረግ አይቻልም። ቁጭ ለመታደስ ራስን አሳልፎ መስጠት፣ በእግዚአብሔር ፊት በለቅሶ በእንባ መሆን፣ በጾምና በጸሎት መሆን ነው። የቀድሞ መሰዊያ ከሌለ ምንም ማስመሰል አያስፈልግም። ያልተሰጠን ቃል እግዚአብሔር ሰጠኝ ብለ በሰው ፊት ክርስቲያን ወይም ደግሞ የሆነ በፊቱን የቀድሞውን ነገር አያስፈልግም። እሱ አደጋው ይበዛል፣ ውርደቱ ይበዛል። እንዲህ አይነት ነገር ውርደቱ ነው በጣም መጥፎ። እንዲህ አይነት ነገር ውርደቱ ነው መጥፎ። እግዚአብሔር በሌለበት የእግዚአብሔርን ድምጽ የእግዚአብሔርን ቃል በቃ ለማይገባ ነገር ከሸሽ ምን ሸቃቀጥ ከሆነ ውርደቱ መጥፎ ነው። ዛሬ ላይ የተበላ ይመስላል። ነገ ጠዋት የማትፈውሰው ነገር ሊመጣ ይችላል። የፈዋሽ አይነት ቢመጣ በጸጋ በፈውስ ጸጋ የተቀባ ቢመጣ በብዙም ያንተን ነገር መፈወስ የሚያቅታቸው የተዘራ ነገር መጥፎ ነው። ሰሚት ድሞ
ለእግዚአብሔር ነገር ምንም በቃ እግዚአብሔር እኮ ልትዋሸው አትችልም። እኔ እንደፈለክ ነው ይባጥቤ መጫወት ይችላል በሰው እግዚአብሔር ጋር ግን የለም። እኔ መጽሐፍ ቅዱስ ከዘፍጥረት እስከ ራእይ አንብቤያለሁ። ሳቅ የለውም፣ የሚያስብ ነገር የለውም፣ ምንትን የለውም፣ ቀልድ የለውም። እኔ ሰዎች እንዴት አድርገው እንደሚቀልዱበት አላውቅም። የለም ህይወት ነው። ጦርነቱ ህይወት፣ ሞቱ ህይወት፣ ምናምኑ ፈውሱ ህይወት፣ ሁሉ ነገር ህይወት ነው። ከእግዚአብሔር ጋር እኔ ልንገር ከእግዚአብሔር ጋር ዕቃ መጫወት በጣም አደገኛ ነው። ራስን አሳልፎ መስጠት መልካም ነው። ኢሚዲየትሊ ነው የወደቀው የሰው የህዝቡ ቁስል፣ የወገኖቹ ቁስል፣ የነሱ ውርደት፣ የነሱ መከራ፣ የነሱ ፈተና ይሁላችሁ ያለበት ቦታ ለጥቂት ደቂቃ መከራ ማይሰማ ንጉስ እንትና መጣ እንትና አንተ ሚኒስቴር መጣ እንትና በየቀኑ ጠጅ በቃ ምንም የለም 24 ሰዓት ግን ነገስታቱ ጋር የሚቆመው እሱ ብቻ ነው። ጠማቂ ሌላ ቢሆን እሱ ነው እየቀመሰ ቁጭ አድርጎ ንጹህ ነው ብሎ የሚሰጥ እሱ ነው። የታመነ ሰው አይገባም። ወረደ እግዚአብሔር ፊት በንስሐ ወደቀ። አያሌ ቀን ይላል፣ አያሌ ቀን በጾምና በጸሎት ነበር፣ አልቀረም። እግዚአብሔርን ከአባቶቹ ዘመን እየዳሰሰ አልቀረም። በመሃል እስራኤል የበደለችውን በደል እየጠቀሰ አያሌ ቀን ከሆነ የተጻፈው ጥቂት ነው፣ ግን መዓት ነው ማለት ነው። ያው ወገኖች አልቀረም። ምክንያቱም መንፈስ ቅዱስም ያቀብላል። ራስን ከልብ ከውስጥ ሰሚት ስታደርግ እያንዳንዷን የትኛዋን ቀን ኢቭን ከነሰዓቱ የቱ ጋር ምን ሚስ እንዳደረገ የቱ ጋር እንደሳት የቱ ጋር እንዳዳለጠ የቱ ጋር ችግር እንደተፈጠረ ከዛ በኋላ የቱ ጋር ክሊክ እንዳደረገ እግዚአብሔር ያሳያል። ስለዚህ ታለቅሳ ሁሉን የሚያውቅ አምላክ መንፈስ ቅዱስ አይወጥ ቁጭ ነው የሚያደርግ ቁጭ ሽንገላን፣ ውሸትን፣ የማጭበርበርን መቀባጠራ አንድ አይቀርም። ያው ቁጭ ነው አንድ አይቀርም። ንፍጥ በንፍጥ እስክንሆን ድረስ ይናገራል። ከልብ ሰሚት ስናደርግ እንደዛ ነው። እያንዳንዱን ነገር የእስራኤልን በደሏን እያንዳንዷን መተላለፏን ለዚህ ሁሉ ስድብና መከራ ለዚህ ሁሉ ፈተና ለምን እንደዳረጋት አንድ ባንድ ነገር እኔ በጣም እርግጠኛ ነኝ እግዚአብሔር ይልከኛል ብሎ አስቧል አይደለም። ግን የእግዚአብሔር ዘላለማዊ አጀንዳ በሱስ ውስጥ ነበር። የእስራኤል መታደስ በነህምያ ነበር የሚሆነው። የእስራኤል ምን ማለት ወደ ቀድሞ ክብር መመለስ በነህምያ ነበር የሚሆነው። አወራው እግዚአብሔርም ሰማው። በጣም ደስ ይለኛል። አንድ የዳንኤል ጸሎት እዛ ዳንኤል ትንቢተ ዳንኤል 9 ላይ ስታነቡት ወደ ታች ወርዳችሁ 30 ምናምን ውስጥ መሰለኝ ስታነቡት ቅጥሩ ፈርሷል እና እግዚአብሔር እንዲህ ይለዋል ስለ ጽድቃችን አይደለም። እንግዲህ ዳንኤል ብዙ የተመሰከረለት ሰው ነው። ብዙ ነገር የተባለለት ሰው ነው። እግዚአብሔር ራሱ የመሰከረለት ሰው ነው። ነገስታት የመሰከሩለት ሰው ነው። ስለ ጽድቃችን አይደለም፣ ስለ ብዙ ምሕረት ስትል ፊትህን ወደ ፈረሰው መቅደስ አቅና ይላል። እኛ እንችለው ሲጀመርም ያንተው ነው፣ ግን መልስልን። ያ የፈረሰውን ቅጥር ጠግንልን፣ አድስልን። ወገኖቼ ከሱ ውጪ ሌላ እድል ፈንታ የለም። ከክብር ወደ ክብር መሻገር የምትፈልጉ ከሆነ እግዚአብሔር በሕይወታችሁ ላይ የተናገረውን ተስፋ ቃል ስጋ እንዲለብስ ከፈለጋችሁ ዘመን ማርዘም ከንቱ ነው። ዛሬም በደጅ ቆሞ ያንኳኳል ጌታ። ሰሚት እስክናደርግ ድረስ አድሰን ለውጠን እስክንል
ለዛ ክብር የሚበቃውን ነገር እግዚአብሔር እስኪያደርግ ድረስ በትዕግስት በፊቱ ልንሆን ይፈልጋል ጌታ። ሁለት ላይ ስትመጡ ንጉሱ ፊት ቆመ። በቃ የለም ሰውየው ከጸሎት ከወጣ በኋላ ሰው እኮ እንደ ጉድ ነው እኮ ሞገሳም የሚሆነው አይደለም። እንደ ጉድ ሰው አያሌ ቀን ጾምና ጸሎት ውስጥ በእግዚአብሔር ፊት ሆኖ እንዴት ብሎ ነው በንጉሱ ፊቱ የሚጠቁረው? በእግዚአብሔር ፊት ሞገስ አለው፣ በንጉሱ ፊት ግን ፊቱ ጠቁሮ ታየ። ምንድነው አሉት ይላል። የንግስቲቷም የንጉሱም ልብ ከሱ ጋር ሄደ። የአባቶቼ ከተማ ፈርሶ እኔ እንዴት በዚህ በድሎት ነው ታስቡ። ክብር ለጌታ ይሁን። ሁለተኛው ምዕራፍ ጉዞ ወደ ኢየሩሳሌም ነው። ጉዞ ወደ ኢየሩሳሌም ነው። ጉዞ ወደ ኢየሩሳሌም ነው። በሱ ላይ እንዳለች እንደ እግዚአብሔር መልካሚቷ እጅ የሚያስፈልገውን ሁሉ ንጉሱ ከሰጠው በኋላ አላንደረደረም። ጉዞ ቀጥታ ምን አለ ምን ይጠብቀው ይዳል ምን የሚያቆይ አምላክን ይዞ ጉዞ እግዚአብሔርን አስቀድሞ ጉዞ ገባ ኢየሩሳሌም። ከ3 ቀን በኋላ እየዞረ ምን ማድረግ ጀመረ? የፈረሰውን ቅጥር በዛ ያሉትን ቅሬታዎች አልፎ ሹማምንቶች ያናገራቸው ጀመረ። ይሄንን የሰሙ ጠላት ቀናተኞች ተነሱ። ይኸውላችሁ እናንተ ለመታደስ ስትነሱ ለሚቀጥለው ታላቅ ክብር ስትነሱ በፍጹም ሰይጣን አይተኛም። በፍጹም ከበፊት ይልቅ ሊያወርዳችሁ ከበፊት ይልቅ ዝቅ ሊያደርግ ይተጋል። ስራው ነው እሱ። ምንም ልናረጋው አንችልም። ሰይጣንም ስራው ነው። እኛም የተሰጠንን ስራ መስራት ብቻ ነው። ምንም ወደ ኋላ አይልም። በየትኛውም ዘመን ሰይጣን አይቆምም። በየትኛውም ዘመን ቢሊየነር ብትሆን አይቆምም። ምንም መቆሚያ የለውም። እሱ ሲስተሙን እየቀያየረ ይመጣል። አይቆምም። አይቆምም። ስለዚህ ቀናተኞቹ መጡ ይላሉ። መጡ ሰንበላጥ ጦቢያና ጌሳም መጡ ይላሉ። በሰሙ ጊዜ በንቀት ሳቁብን። በንጉሱ ላይ ይሄ ምን በሶማሊኛ አንድ እንትን አለ። አንድን ሰው ከጅማሬው ልታስቀሩ ስትፈልጉ ምክንያት ትፈልጉበታላችሁ። ምን ይባላል? ልብስ ሰፊ ነው አሎ ቶሎ ማለት ቶሎ ብለህ ስፋለት። ቶሎ ብለህ ስፋለት ምን ማለት ነው? ነገር ፈልግለት ይባላል። ነገር ፈልግለት ይባላል። እና ነገር ነው የፈለጉላችሁ። በንጉሱ ላይ ትሸፍቱ ዘንድ ፈልጋችኋልን? ወስደው ከማንም አይደለም ከንጉሱ ጋር ተመልከቱ። ወስደው እዛ በቤተ መንግስት የተሰራውን ነገር አያውቁም። የተደረገውን ነገር አያውቁም። ያለቀውን ነገር አያውቁም። ግን እነኚህን ምስኪን ሰዎች ወስደው ከንጉሱ ጋር ሰይጣን ማስተዋል የለው። ይሄ እንድታውቁ ማስተዋል የለው። በገባው ልክ ነው የሚሮጠው። የለው ማስተዋል የለው ሰይጣን። ግን ለሰይጣን ምንም ክርክር አያስፈልገውም። ከሱ ጋር ቁጭ ብሎ አፍ የሚካፈትም የለም። የሰማይ አምላክ ያከናውንናል። እኛም ባሪያዎቹ ተነስተን እንሰራለን። እናንተም በቅናታችሁ ቀጥሉ፣ እኛም ስራችንን አናቆም። እናንተም የፈለጋችሁትን አድርጉ፣ እኛም ያንተም መንገድ የተለየ ነው፣ የኛም መንገድ የተለየ ነው። መጨረሻ ላይ አሸናፊውን እናያለን። ኢየሱስ ለዘላለም ጌታ ነው። ምዕራፍ 3 ስትመጡ ቀጥታ ወደ እድሳት ነው የተገባው። ከውጭ ወደ ውስጥ ቀጥታ ቅጥር ነው። እያንዳንዱ ምንድነው የጀመረው? የራሱ የሆነውን ቅጥር መገንባት ነው የጀመረው። ምዕራፍ 3 ቀጥታ ወደ ስራ ነው የተጀመረው። እግዚአብሔር ከነሱ ጋር እንዳለ ያውቃሉ። የእግዚአብሔር ሐሳብ እንደሆነ ያውቃሉ። ነህምያም የተላከው እዝራም የመጣው በእግዚአብሔር ሐሳብና ፈቃድ እንደሆነ አምነዋል። ቀጥታ ለእድሳት ራሳቸውን ጉልበታቸውን አልሳሱም፣
ዕውቀታቸውን አልሳሱ፣ ገንዘባቸውን አልሳሱ፣ ምንም ነገር የቀድሞ ክብር የናፈቃቸው ሰዎች ናቸው። ያ የእግዚአብሔር በቃ ያ የማይጠገበው ጠረንና ሽታ የናፈቃቸው ሰዎች ናቸው። ስለዚህ ተጀመረ 3 ሳንቃዎችን እያቆሙ ቁልፎቻቸውና መወርወሪያዎችን እየሰሩ ቀጥል። ጠላትም ቁጣው ጨመረ። ምዕራፍ 4 ላይ እየጨመረ መልክ እየቀየረ መጣ። ስራው ግን አልቆመም። መታደስ ግን አልቆመም። ለዚህ ነው እኮ ለሰይጣን እድል ፈንታ በከለከላችሁት ቁጥር እግዚአብሔር የሰይጣንን ምክር ያፈርሳል፣ እናንተን ከክብር ወደ ክብር ያሻግራል። ኢየሱስ ለዘላለም ጌታ ነው። ሰይጣን አላቆመም ቢል ለሱ ከሱ ጋር ቁጭ ብሎ ማንም የሚከራከር የለም። እሱም ስራውን ይሰራል። እናንተም ከእግዚአብሔር የተሰጣችሁን ስራ የናፈቃችሁትን ጀምራላችሁ። መታደስ ይቀጥላል። በጣም የሚገርማችሁ ነገር በአንድ እጃቸው መሳሪያ፣ በአንድ እጃቸው ደግሞ ጥብን ምን እየደረደሩ ሰሩ ነበር። ጠላት ቢመጣልንልህ ስራውም አይቆምም። ምዕራፍ 5 ወደ ህዝብ እያንዳንዱ ይፈተሽ ጀመር። እርማቸውን ያስወግዱ ጀመር። በእግዚአብሔር ፊት አስነዋሪ የሆነውን ነገር ሁሉ ያስወግዱ ጀመር። ይሄ ሁሉ እያለ አሁንም ጠላት የመግደል ሴራውን እያጠናከረ የማጥፋት ሴራውን እያጠናከረ ሲሄድ አንድ ነገር ልንገራችሁ፣ አልቆመም ስራው። ኢየሱስ ለዘላለም ጌታ ነው። ና ውረድ አንወርድም፣ ና ለጉዳይ እንፈልጋለን 3-4 ኖ እግዚአብሔር የጀመረውን ሳይጨርስ በፍጹም መውረድ የለም። ምዕራፍ 7 ስትመጡ ቅጥሩ ተሰራ፣ ሳንቃዎቹ ቆሙ፣ መዘምራን ሌዋዮች ተሾሙ፣ አለቆች ተሾሙ። ኢየሱስ ለዘላለም ጌታ ነው። ክብር ለጌታ ይሁን። እያንዳንዱ ነገስት እያንዳንዱ ጎሳ ምን ማለት ጀመረ? ይቆጠር ጀመረ። ሰዎች ይጎርፉ ጀመር። በአይሁድ መጽሐፍ ወይም ደግሞ በትውልድ መጽሐፍ ላይ የተመዘገበ ሁሉ ፍቃድ እየተሰጠው ስፍራ ይሰጠው ጀመር። ለእግዚአብሔር ቤት ሥራ ስጦታዎች ይጎርፉ ጀመር። ምዕራፍ 8 ስትመጡ ግን መንፈሳዊ እድሳት ለሕዝቡ። ምዕራፍ 8 ላይ ስትመጡ ሕዝቡን ምን ያሉት ነበር? ረጅም ሰዓት እዝራ በሰገነት ላይ ቆሞ የእግዚአብሔርን የሕግ መጽሐፍ ለሕዝቡ ያነብ ነበር ይላል። ሕዝቡም ጆሮውን ከፍቶ ያዳምጥ ነበር ይላል። ከሚሰማው ነገር የተነሳ በእግዚአብሔር ፊት አንገቱን በመድፋት ራሱን በማዋረድ ምን ይል ነበር ይላል? ስቅስቅ ብለው ያለቅሱ ነበር ይላል። የትም አንሄድም ከህልውና ውጭ ወገኖች፣ ህልውና ያስፈልገናል። እዝራ መጽሐፉን እያነበበ በቀጠለ ቁጥር ህዝቡ ከፍ ብሎ አሜን ብሎ ይጮህ ነበር። ዛሬ የደስታ ቀን ነው፣ የተቀደሰ ቀን ነው።
ማልቀስ አይቻልም ቢባል እንኳን ህዝቡ ያለቅስ ነበር። የጠማው ህልውናው ስለሆነ ህልውናው የተወሰደበት ሲመለስ እግዚአብሔር በስራ ላይ ሲሆን ደስ ይላል። ወይኖቼ የኛ ነገር ያለው እሱ እጅ ነው። የትም አትሄዱ። የሰው ነገር አያጠግብም። ስንቴ ተመላልሰ አያጠግብም የሰው ነገር ምንም። ጥቂቱ እግዚአብሔር ፊት ፈልጋችሁ የምታገኙት ነገር እንዴት እንደሚበዛ የኛ ነገር ያለው ቅባታችን ያለው ጌታ ጋር፣ ዘመናችን ያለው ጌታ ጋር፣ በረከታችን ያለው ጌታ ጋር፣ ጤንነታችን ያለው ጌታ ጋር፣ ጸጋችን ያለው ጌታ ጋር የትኛውም አይነት በደል ውስጥ እንኳን ብንኖር በርከክ ብለን ሱስነ በሩ ኢየሱስ ለዘላለም ጌታ። ክብር ለጌታ ይሁን። ጌታ ኢየሱስ የተባረከ ይሁን። የእግዚአብሔር ደስታ ኃይላችሁ ነው። ዛሬ ታላቅ የተቀደሰ ቀን ነው። እግዚአብሔር እናንተን የሚያድስበት ቀን ነው፣ የሚቀድስበት ቀን ነው። አታልቅሱ ነው። ከህልውና የራቀ ሰው ህልውናውን ሲያገኝ የሚሆነውን ነው የሚያውቀው። አይገርም? 8:17 እስከ 18 ስታነቡት ከምርኮ የተመለሱ ማህበር ሁሉ ዳሰሩ ይላል። የትም አንሄድም፣ ከህልውናው የትም አንሄድም። አድሰን ለውጠን አንተ በድለናል። በዳሱም ውስጥ ተቀመጡ። ከነዌም ልጅ ከኢያሱ ዘመን ጀምሮ እስከዚያ ቀን ድረስ የእስራኤል ልጆች እንዲህ ያለ አላደረጉም ነበር። እጅግም ታላቅ ደስታ ነው። መታደስ ከሰሪው ብቻ ነው። የሰራ ነው የሚያድሰው። ሌላ ማንም ሊያድስ አይችልም። ምዕራፍ 9 አንበቡ ቀጠለ። ህልውናው እየበዛ በሄደ ቁጥር በቃ የረሱት ኃጢአታቸውን እየተናዘዙ ለእግዚአብሔር እየሰገዱ ለእግዚአብሔርን እየባረኩ በዝማሬ እያመሰገኑት ኢየሱስ ለዘላለም ጌታ ነው። ክብር ለጌታ ይሁን። 10 ስትሄዱ ከእግዚአብሔር ጋር ኪዳንን አደረጉ። በቃ ኖ ሞር ከዚህ በኋላ ካንተ ላንርቅ፣ ከህልውና ላንርቅ። እንደዚህ ይላል። ሌዋዊም ሕዝቡ ካህናቱ ሁሉ የእግዚአብሔር ትእዛዝ ሁሉ ፍጹማን ምንድነው ፍርዱንም ሁሉ ሥርዓቱንም ሁሉ ይጠብቁና ያደርጉ ዘንድ እርግማንና መሐላን አድርጉ። ባናደርግ ከዚህ በኋላ ካንተ ብንርቅ፣ አንተን ብንመድን፣ አንተን ብናሳዝን፣ ይሄ ይሁንብን፣ ይሄ ይምጣብን፣ ካንተ ላንርቅ ብለው መሐላን አደረጉ። ለእግዚአብሔር ቤት የሚያስፈልገውን ነገር ሁሉ ይዘው መጡ። ወገኖቼ 11 ስታነቡት ሁሉም በኢየሩሳሌም መቀመጥ የሚፈልጉታል። አለቆች ተቀመጡ። በቅድስቱ ከተማ ካህናቱ፣ ሌዋውያን፣ መዘምራኑ ስፍራ ለሁሉ 12 ላይ የኢየሩሳሌም ቅጥር ታደሰ። አይገርም?
መዘምራን፣ ካህናቱ፣ ህዝቡ እያንዳንዱ ስፍራውን ያዘ። ከዛስ ተረስቶ የነበረ በገና፣ ተሰቅሎ የነበረ ማስንቆ፣ ጠፍቶ የነበረ ጸናጽል፣ ዘንግተውት የነበረ ዝማሬ እያንዳንዱ ለእግዚአብሔር ክብር ሆነ። ኢየሱስ ለዘላለም ጌታ ነው። በእያንዳንዱ ላይ እግዚአብሔር መክሊታቸውን ሰጣቸው። እግዚአብሔር በእያንዳንዱ በካህናቱ ላይ ቅባቱን፣ በሌዋዊ ላይ ቅባቱን፣ በዘማሪዎች ላይ ቅባቱን። ኢየሱስ ለዘላለም ጌታ ነው። ሁሉም በሚገባቸው ስፍራ ቆመው ነበር። ለምስጋና ለዝማሬ ህዝቡ ሁሉ ተከፋፍሎ በስተኋላቸው ነበር። ተረስቶ የነበረ ተጥሎ የነበረውን ነገር አንስተው ለእግዚአብሔር ክብር አዋሉት። ስትታደስ ጉልበታም ትሆናለህ። ስትታደስ ጠላት የገባበት ቦታ ይጠፋል፣ መግቢያ መውጫ ያጣል። ኢየሱስ ለዘላለም ጌታ ነው። ስትታደስ የቀድሞ ሞገስህን ታገኛለህ። ስትታደስ ክብር ይመለሳል። ያከበርከው ጌታ መልሶ ያከብርሃል። ስትታደሱ ወገኖቼ፣ ስትታደሱ እግዚአብሔር ዛሬ እንዲህ ብሎኛል፣ የናንተ የሆነውን ነገር ቤታችሁን፣ ህይወታችሁን አድሳለሁ። ኢየሱስ ለዘላለም ጌታ ነው። ከዚህ በኋላ ከዚህ ቀን ጀምሮ ህይወታችሁ በደስታ ይሞላል። ኢየሱስ ለዘላለም ጌታ ነው። ክብር ለጌታ ይሁን። ሃሌሉያ። ከዚህ ጸሎት በኋላ እግዚአብሔር ወደሚቀጥለው ክብር እንገባለን።